ሁለተኛዬ ነው ኡምራ ሲሄድ አሁን ያሁኑ ግን እጅግ በጣም የተለየ ነበር እጅግ በጣምና እንዴት ብዬ እንደተደሰትኩ ስመጣ እጅግ በጣም አልቅሼ ነው የመጣሁት እንደውም ጓደኛህን ኡስማንን ካልቀጠልክ እስከ ሸዋል ድረስ ነው አልመለስም አዎ ወላሂ ያውና በጣም አስቸግሬው በቃ ግዴለሽም ሐሊማ በሚቀጥለው ብሎ ቃል ገብቶልኛል ቃል ነው ስሙ እንግዲህ ወቁ ቃል ገብቶልኛል መልሰን እናመጣሻለን ብሎኝ ነው የመጣሁት እንጂ እስከ ሸዋል መቆየት ሁሉ ፈልጌ ነበረ ለምን በጣም ነው ደስ ያለኝ መዲና ሄጄ ተራራ በመውጣቴ ነብያችን ሰለላሁ ሰላም አለይኩም ወራህመቱላሂ ወበረካቱ ዛሬ የምንገኘው በመንወዳት እህታችን ሐሊማ አብዱራህማን ቤት ነው ሐሊማ አብዱራህማን ጋር የመጣንበት ምክንያት ደግሞ በአያቱሬን ትራቨል 27ኛ ዙር ኡምራ አብራን ተጉዛ ነበረ ኡምራ ጉዞ ምን ይመስላል የሚለውን ለመጠየቅ እግረ መንገድ ደግሞ ትልልቅ መሻይኾችን ይዘን መተን እዚሁ ቤቷ ላይ ዱዓ ለማስደረግ ከዚያ ባሻገር ግን በረካው ደግሞ ሳያመልጠን የኡምራው በረካ እሷም ዱዓ እንድታደርግልን የመጣን ነው በዋነኝነት ኡምራው ምን ይመስል እንደነበረ ከሷ አንደበት ብንሰማ የተሻለ ይሆናል እንዴት ነበር አዎ በቅድሚያ እናንተ እንትኖች ማመሰገን ፈልጋለሁ ቱሪን ትራቨል አዎ እጅግ በጣም ነው ማመሰግናችሁ ዲኑዬ ኡስሚዬ ሁላችሁንም እጅግ በጣም እንዴት አይነት እንክብካቤ ያደረጉልኝ አላህ ያውቃል በእውነት ነው ምለው መናገር አልችልም በተለይ የክፍል አጋሮች አይደል ተጓዦች ጓደኞቼ ከአብረውኝ በግሩፕ ሄዱት ጓደኞቼ እጅግ በጣም ሁሉንም ነው ምነግርህና በጣም ነው ማመሰግናችሁ ኡምራ ግን እንዴት ብዬ ልንገርህ እኔ ሁለተኛዬ ነው ኡምራ ሲሄድ አሁን ያሁኑ ግን እጅግ በጣም የተለየ ነበር እጅግ በጣምና እንዴት ብዬ እንደተደሰትኩ ስመጣ እጅግ በጣም አልቅሼ ነው የመጣሁት እንደውም ጓደኛህን ኡስማንን ካልቀጠልክ እስከ ሸዋል ድረስ ነው አልመለስም አዎ ወላሂ ያውና በጣም አስቸግሬው በቃ ግዴለሽም ሐሊማ በሚቀጥለው ብሎ ቃል ገብቶልኛል ቃል ነው ስሙ እንግዲህ ወቁ ቃል ገብቶልኛል መልሰን እናመጣሻለን ብሎኝ ነው የመጣሁት እንጂ እስከ ሸዋል መቆየት ሁሉ ፈልጌ ነበረ ለምን በጣም ነው ደስ ያለኝ መዲና ሄጄ ተራራ በመውጣቴ ነብያችን ሰለላሁ ዐለይሂ ወሰለም የነሱን ነገር ጎብኝቼ ሁሉንም ነገር ኡምራ ደግሞ በተደጋጋሚ እስከ 4 ጊዜ ድረስ አድርጌ ነው የመጣሁት እሱንም ደግሞ ብቻዬን አይደለም በመጀመሪያ ሁላችንም ሄድን አብረን እንትናል ግን ለናቴ አዎ ኡምራ ለማድረግ ነው ወደ አኺራ ሄዱት አላህ ይማራቸው አውና ለሷ ኡምራ ለማድረግ ስል ሁሉም አብረው ነው ኡምራ ያረጉት እኔ ብቻዬን ማድረግ እንደነበረብኝ በደንብ እና በጣም ነው በዚህ አጋጣሚ ማመሰግናቸው ሁላችሁንም እጅግ በጣም ተደስቻለሁ አላህ ይስጥልኝ አሁን ደግሞ ዛሬ የመጡት እንደምነዚህ መሻይኾችን በጣም ነው ማመሰግናቸው እኔ ጋር መተው ሰደቃ አድርጋችሁ በጣም ነው ማመሰግነው ያው ቁርአን ተቀርቶ በጣም ደስ ብሎኛል በእውነት በጣም የሚገርመው ግን ስመጣ እዚህ ከመደወሉ በፊት ድሪስ እኛን ለመጥራት እየተዘጋጀሽ ነበር ስለቀደምንሽ ምን ተሰማች በጣም ለድሪስም ብየዋለሁ በቃ እናንተ መጣለን ብላችሁ ነበር ግን በኔ ይቀየር ብየዋለሁ ሐቅ ለመናገር እኔ መጀመሪያ እኔ ጥራችሁና በሚቀጥለው እናንተ ብዬ ነበር ቀደማችሁኝ በጣም ነው የተደሰትኩት እጅግ በጣም እንደው የተለየ ስሜት የተሰማሽ ብዙ ጊዜ ሰዎች ከአባን ሲያዩ የሚገርም ስሜት ይሰማቸዋል መዲናም ሲገቡ የሚሰማ ስሜት አለ በመዲና ውስጥ የነበረሽ ስሜትና ከአባን በድጋሚ ስታይ የነበረሽን ስሜት እስቲ መዲና ሲሄድ መጀመሪያ የተሰማኝ ስሜት ተራራ ስወጣ ነው በቃ አልቻልኩም በጣም እና እዛ ተራራ ላይ ስወጣ በቃ ኢላሂ ጀበል ሩማት ማለት ነው በቃኛው ከብዙ ህመም ነው በጣም ታምሜ ነበር ታውቃላችሁ ከዛ ሁሉ ነገር ወጥቼ እዚህ መድረሴ እዚህን ተራራ መውጣቴ በቃ እሱን ሁለተኛ ደግሞ መካ ሲሄድ ያ ከአባውን ሳይ ምናምን ነርቨስ እንደመጀመሪያ ነው የሆንኩት በቃ እንዳልመጣሁበት ሄጃለሁ ብያለሁና ሌላ ስሜት ነው የተሰማኝ በቃ ነገር ከምችለው በላይ በጣም ቃላት የሚገልጸው አይደለም ላ ያ ኡስማን ጠይቀው እንግዲህ በማልቀስ ያስቸገርኳቸው አልመለስ እያልኩ ያስቸገርኳቸው ግን ያ ኡስማን ድጋሚ ስላለኝ መጣሁ ድጋሚ ብሎኛል ብላለች ኡስማን አያቱሬን ትራቨል አንድ ወንድም ተመሳሳይ ሙያ ውስጥ ያለ አለ ባላህ ፈቃድ አሁን ስሙን መጥቀስ አንፈልግም ፈቃደኛ ከሆነ
ከሱ ጋር ደግሞ የሚደገምበትን መንገድ ከአላህ ጋር እናመቻቻለን። ግን አሁን ከኡምራ ነው የመጣሽውና ከኡምራ የመጣ ሰው ኡምራ ማድረግ ጠዋፍ ማድረግ ወንጀልን ያብሳል አይደል? ወንጀሉ የታበሰለት ሰው የሚያደርገው ዱዓ ደግሞ ይደርሳል አይደል? እንደ ሼኾቹ። ስለዚህ ለመጡት ሼኾች እዚህ ላሉት ለሚመለከቱን ለሀያት ኦሬንጅ ትራቭል ዱዓ አድርጊ በምትችይው ቋንቋ። ወይኔ ምንም ችሎታ አሚን እንድንመጣ አላህ ይጨምርላችሁ፣ አላህ ይስጣችሁ። በጣም ነው የማመሰግነው። ኢላሂ ያ ረህማን ያሰባችሁትን ነገር ሁሉ ያሳካላችሁ። አሚን። በጣም ነው በቃ ከዚህ በላይ እነሱ ፊት አልችልም። እኔ ደግሞ ዱዓ ላድርግ። ያው የዱዓ ሼኽ አይደለሁም፣ ሼኾች ያግዙኛል። እኔ ደግሞ የማደርገው ዱዓ በመጀመሪያ ደረጃ ሀሊማ እህታችን እጅግ በጣም የምንወድሽ የምናከብርሽ ወንድሞችሽ ነን። አንቺም እህታችን ነሽ። አንድ ሙስሊም ለሌላኛው ሙስሊም ወንድሙ ነው። አንድ ሙስሊም ለሌላኛው ሙስሊም እህቷ ናት ይባላል። እኔ የማደርገው ዱዓ አላህ አሁን ከምትሰሪው ሙያ በተሻለ መልኩ ተክቶ አላህ እንዲገላግልሽ ዱዓ አደርጋለሁ። ይሄንን ቪዲዮ የምትከታተሉ ወንድሞች በሙሉ የራሷ አይሆነ የተሻለ ጥሩ ስራ ተክቶላት ከዚህ ስራ እንድትወጣ ዱዓ ታደርጉላታላችሁ። በተደጋጋሚ ግን የአላህን ቤት የምትዘይርበትን መንገድ እናንተ ማመቻቹላት። አያ ላይ ብቻ አንተው እናንተ ሌሎችም ይሄንን ቤት በተደጋጋሚ መዘየር የሚያመጣውን በረካ ስለምናመጣው ይሄን ቤት ደጋግሞ መዘየር የሚከፍተው የኸይር በር ብዙ ስለሆነ አላህ ደጋግሞ የምትመላለሽ አላህ ያደርግሽ። ለበይክ ያላለ እኮ አይገባም ይባላል። ይሄ የተመረጡ ሰዎች ለበይክ ያሉ አላህ የተቀበላቸውን የመጣውና አላህ ጠርቶሽ ለበይክ አልሽው ይሄው ቤቱ ገብተሽ መጣሽ። እንኳን ደስ ያለሽ። በዱዓ አንረሳሽም። በዱዓሽ አትርሽኝ። እኔማ እናንተ በዱዓ አትርሱኝ። ደጋግሜ ደግሞ ሄጄ እዛ ቦታ ላይ እንድገኝ ኢላሂ ያ ረህማን ያግዘኝ። እናንተም ደግሞ ዱዓ አድርጉልኝ ኢንሻአላህ።